መቼም እኛ በተለይ በወንጌላውያን ማህበረሰብ ውስጥ አሁን ጊዜው ነው በጣም ብዬላለሁ በደንብ ለማሰብ የኛን ስፔሻል ካልቸር እና ብቅል እና ይሄ ነው እንዲህ ነው ስንጨፍር እንዲህ ነው ምንጨፍር ስናዜም በዚህ አይነት ነው ስንናገር እንደዚህ ባለ ቋንቋ ነው ስለብስ እንደዚህ ነው እያለን እናጥልልና እናውጣ ወይስ ካለው ከሜዳው ላይ ካለው የበረጥን እንውሰድ ይሄ አሁን ብዙ ምን ማገትበት አንድ ሰሞን ከባድ ሙግት ነበር ለምሳሌ አሁን ቀረ እንጂ ድሮ በሰርግ ባህል ላይ አንድ ጓደኞቼ የሚቸገሩበትን ልንገርሽ ወደ ሙሽራይቱ ይከድና ሙሽራው ይዟት ይመጣል ከዚያ ቤተሰቦቿ ብር አምባር ሰበረሎ እንዲባል ይጠብቃሉ ነበረ ያኔ አሁን እንደሱ አይነት ነገር ብዙ አይደለም ግን ነበር ያኔ በጣም ሲሪየስ ጉዳይ ነበር የልጅቱን ንጽህና ለወላጆቿ መመስከር ያስፈልጋል እና ምን እንደምናረግ እርግጠኞች አልነበር ኮንፊውዥን ቅድም ያልሽው we were confused ምን እናድርግ አሁን እሺ ብር አምባር ሰበረሎ እንበል ጨርቅ ይዘን እዛ ይሄ ልክ ነገር ነው ወይስ እሺ ምን እንበል ብር አምባር ሰበረሎ ማለት መዝሙርን ዘምር ምን መዝሙር ይስማማዋል እዚህ በቃ አርሰናልስ ይዘምራው እና ራሱ መደረግ ሳለበት የለበትም ይዛና ኮስች ስለዚህ እኔ እንደዚህ አይነት ነገር አለና እኔ በበኩሌ በጣም ሳንጨነቅ ቅዱስ መጽሐፍንና እምነታችንን ማያፈርስ ነገር ላይ በጣም ሳንወጠር መሄድ አለብን ብዬላለሁ አንድ ምሳሌ ልጨምር መቼም አልቅም እናንተ ብትገዙ ነው ብዙ ምሳሌ ያጣ እኔ በልጅነቴ ቡሄ ሲጨፍር ያደኩ ሰው ዱላዬን ቀጥፌ አሁን የጌታ ኢየሱስ ክርስቶስ ብርሃን የወንጌል ብርሃን ከበራልኝ በኋላ መጣየቅ ሲጀምር የቡሄ አስተሳሰብ የምን አስተሳሰብ ነው ጌታችን እነዚህ እንደ ቀመዛሙርቱን ተራራ ላይ ይዞ የወጣበት ደብረ ታቦር ነው የሚባለው ደብረ ታቦር ላይ ይዞ ወጥቶ ራሱን ገለጠላቸው የሚለው ምሳሌ ነው ስለዚህ እሱን ማክበሪያ ነው ችቦ ለኩሰን ብርሃኑ በራ ለማለት አሁን እኔ እሱን መቀየርበት ምንም ምክንያት አይታየኝ አይደለም ምን ሆያ ሆይ ምንድነው እሱ ለምን ይቀራል ለምን አላረገውም ለምን ችቦ ለኩሼ ጌታ ኢየሱስ ክርስቶስ ራሱን በብርሃን ገለጠ ብልምን አለበት ላለው ዛሬም ድረስ ምን ተጠቀመው እና ሁሉን እንደዚህ አላረግም ሌላ ከእምነቴ ጋር ብዙ የማይጣቀስ ነገር ደግሞ አለ ሌላ ነገር አለ እሱን ገሸሽ ያረኩኝ ግን ያንን ማጎዳብኝ ነገር ግን አብሬ ብሄድ ምንድነው ክፋቱ ያልኩ ጠይቃለሁ ማለት ነው አሁን አንዳንዱ ነገር ለምሳሌ እንደው ከዝቹ አሁን ወደ ዌስተርን ልንገባ ስለሆነ ዌስተርን ውስጥ ከመግባታችን በፊት ትራዲሽን ባህል ምናምን ሴሌብሬሽኖቻችንን በጣም ኢንፍሉዌንስ ያደርጉታል አይደል መጽሐፍ አንዳንዱ በጣም ይሄ ነገር መጽሐፍ ቅዱሳዊ ነው ትክክል እንደሚያስብል የሚያስጠይቅ በደንብ የሚያጠያይቅ ነገር ውስጥ የገባን ይመስለኛል አሁን ቡሄን በማንሳት በጣም ደስ ብሎኛል ጋሽ ንጉሴ ትራንዚሽኔን አቀለልክልኝ አሁን ለምሳሌ ሴሌብሬሽን ስል አሁን የመጣው ከእሬቻ ወይ መስቀል እናከብራለን አሁን መስቀል እኔ አሁን ክትፎ ፌስቲቫል በሚል ይዤው ነው አላውቅም ግን መስቀል አሁን የግዳው በጴንጤው እንትን ስናየው አመጣጡ ታሪኩ ምናምኑ ኦርቶዶክስ ቤተክርስቲያን እንደምታከብረው አይደለም የምናከብረው ግን እስቲ እንደ ባህል ነገር ይዘነው ይመስለኛል እናከብራለን እሱን ስለምናከብር እሬቻ ለምን አታከብሩም የሚሉ ወይም ደግሞ እሬቻ ነው የሚያከብሩ ሰዎች ገጥመውኛል ይሄንንም እንደ ባህል ነው የምናልፈው ከእምነታችን ጋር አይ እንተና ያደርግም የመስቀል የእሬቻም አንድ አይነት ነገር ይሆንብኛል ከኋላ ያለው ባክግራውንድ መጽሐፍ ቅዱሳዊ አይደለም በሚለው እንደዚህ አይነት እስቲ ፊትና ገርና ጨምራለሁ እንግዲህ usually labeled በጣም ሊበራልም ባንድ በኩልና ምንድነው
ከዲቴይሉ ይልቅ ከስፔሲፊክ ምንድነው ሴሌብሬሽኑ ወይም በዓሉ ይልቅ what bothers me is the underlying principle እና way of evaluating things because ነገም ሌላ ነገር ሊመጣ ይችላል it's not necessarily ስለይረች አይደለም ሁለቱን አልን እንጂ በየቦታው ብንሄድ አለ ሁሉም በየጊዜው ገና ከዚህ በኋላ የሚመጣ ይኖራል ብዙ አይነት አለና ግን በምን መለኪያ ነው ኦኬ ይሄኛውን I'll give it an okay participate አረጋለሁ አንዱን ደግሞ ቶለሬት አረጋለሁ አንዱን ደግሞ ቃወማለሁ actively ምንለው በምን መለኪያ ነው ብሎ ማሰቡ ላይ ይመስለኛል ምክንያቱም ለአንዱ የሚሰራው ለሁሉም ይሰራል in that case እና ፌቨሪት መኖር የለበትም ብዬ አስባለሁ ማለት ለኛ አሁን ለምሳሌ እኛ ነንኖርንበት ካልቸር መስቀል the norm ከሆነ ያለን ፊሊንግ ስለዛ ባያዛችን ፖዚቲቭ ነው እንዳልሽ በቃ ወይ ክትፎ ነው ትዝ የሚለን ወይ ምናምን ነው ዳመራ ነው ምናምን እና ለሱ I have more space than I have land particular tribal ሆነ እንትን celebration ምክንያቱም ማላቀው ነው ሶ የበለጠ ክሪቲካል እና ሰስፒሽስ ሆኜ ይቀርባለሁ እና እዛ ጋር ሲመጣ በደንብ መጽሐፍ ቅዱስ አገላብጣለሁ ግን ይሄኛው ሲሆን የሆነ ኮምፎርት ዞን ውስጥ ሲሆን ግን ትንሽ ሞሩም መስጠት እሱን ይፈራ አይመስለኝም መጽሐፍ ቅዱሳዊም አይመስለኝም ሶ ለእያንዳንዱ ነገር ኢንክሉዲንግ እንኳን አውተር ምንለው ባህል ውስጥ ይሄ ሰፊው የሀገራችን ባህል ውስጥ ተነው ቸርች ውስጥ እንኳን የሚደረጉ ስፔሲፊክ ነገሮች ኦቨርኦል አክሰፕትድ የሆኑ ነገሮች ለምሳሌ ሻም ክሪስማስ ኮንትሮቨርሲዎች የሌሉት በዓል የለም ማለት ኦሪጂናሊ እንግዲህ ፔጋን በዓል ነበረ we know that በኋላ ነው ክርስቲያናይዝድ ሆኖ የኢየሱስ መወለድ የሚባል መጽሐፍ ቅዱስ ውስጥ ለምሳሌ ስለ ኢየሱስ ልደት ምንም ሴሌብሬሽንም ቀንም የለም ሐዋርያቱም ሲያከብሩ ለኤርሊ ክርስቲያኖቹም ሲያከብሩት ሂስቶሪካሊ የለም በኋላ ላይ ዊንተር ፌስቲቫል የነበረው ዲሰምበር ላይ እሱ ዛፍ ነበረ ምናምን እሱኛው ላይ በኋላ ደግሞ ክርስቲያን ሚኒንግ ተጨመረበት ሶ እርስ በርስ ተወራረሰና ክፋት ያለው ነገር አይደለም እንዲሁ ኦሪጂኑን ስታስቢው እንጂ ኦኬ ኢየሱስ መወለዱ ኢንካርኔት ማድረጉን ሴሌብሬት ማድረጋችን በጣም ጥሩ ነው it makes us think ብዙ ነገር ስለ ጊፍት ማሰባችን ሶ somehow ክርስቲያን ኤሌመንትም ተጨምሮበታል ኮኤግዚስት ያደረገ አሁን እንትን ዶሚኔት አድርጓል ከዛ ደግሞ ኮመርሻል ኤሌመንቱ በፊት አይዶላተሪው ነበር አሁን ደግሞ ኮመርሻል again ሌላ ቨርዥን ኦፍ ጣዖት አምልኮ ነው እንግዲህ ኮመርሻሊዝም አይደለ ሶ እሱ ሁሉ ነገር ኮኤግዚስት ሲያደርግ እንኳን ሌላውን ተታሹ ክሪስማስን ቁጭ ብዬ ኢቫሉዌት ማድረግ አለብኝ ክርስቲያን ነኝ ካልኩኝ ኦኬ ከዚህ ውስጥ የትኛው ነው ሪሊ እግዚአብሔርን ኦነር የሚያደርገው የትኛው ነው ለሱ ማተር የሚያደርገው ኢየሱስ ክሪስማስ ሲደርስ ጊፍት መግዛትና መስጠቴ does it make sense to him የዛን ሰሞን የሆነ ነገር መግዛቴ ነው ለሱ ዋጋ ያለው ወርሺፕ አረጋለሁ ስል በዛ ሰዓት ወርሺፕን ማሳየው አንተ እንደመጣህና እንደተቀላቀልከው ከሰው ጋር ዛሬ ሄጄ ሰው ጋር ሚክስ አረጋለሁ የማይመስሉኝ ሰዎች ጋር ሻይ ጠጣለሁ ሊሆን ይችላል so really what matters to God ፕራዮሪቲያችን ነው ማለት ነው አይደል ወርሺፕ ማለት ላንተ የምትፈልገውን የኔ በጣም ፕራይስ የሚያስከፍለኝም ባያስከፍለኝም ላንተ አቀርበዋለሁ ነው ወርሺፕ ሌላ ትርጉም የለውም if that's the case እያንዳንዱ አክት ማረጋቸው ነገሮች እንደ ትሬንድ የወሰድኩት ቸርች አጸደቀችው አላጸደቀችውም ቤተሰብ አጸደቀው ኖርምም ሆነ whatever it is I have to evaluate critically በቃ ቁጭ ብዬ በደንብ ኢቫሉዌት ማድረግ አለብኝና ከማምነው ነገር ጋር ካልሄደ ይሄንን ነገር ውስጥ ደግሞ ኤንጌጅ ማድረግና ፓርቲሲፔት ማድረግ ሌላውን ሰው በተለይ ሌላውን ሰው የሚያሰናክል ከሆነ ኦኬ አንድ ነው ማለት ነው ብሎ እንዲያስብ ካረገው ወይም ደግሞ ምንም እንትን የለውም ብሎ እንዲያስብ ካረገው it doesn't even matter deep down የኔ personal opinion ያን ያህል ቫልዩ የለውም በጣም ፕራክቲካል ምሳሌ ልስጥሽ እንግዲህ አንዱ በእንግዲህ ሌብል የሚያስደርጉኝ የነበሩ ነገሮች በፊት ለምሳሌ የሰርግ ትራዲሽን የሰርግ ዘፈን እያንዳንዱ ሊሪክስ ቁጭ ብዬ አላየሁትም for sure ግን ለኔ ምንም ችግር ያለው ነገር አይደለም this is my personal opinion እና ሲግኒፊካንሱ የዛን ያህል ትልቅ ነገር አይደለም ሶ ይሄንን ወንጌል እንደሆነ አርጌ ለሰው በቃ ዘፈን ሰርጋችሁ ላይ ያስፈልጋችኋል ብዬ ስዞር አልገኝም at the same time
የሰርግ ዘፈን እየተዘፈነ ብደርስ የጓደኞች ሰርግ ላይ ይሄ እኮ በጣም መንፈሳዊ አይደለም ማለታቸውን ልል አልችልም። ምክንያቱም አይ ዶንት ቲንክ ኢየሱስ ሰርጎች ላይ ሴሌብሬት ሲያደርጉ የአምልኮ መዝሙር ይተጠቀሙ ነበር 7 ቀን ሲዘሉ የነበረው ወይን ሲጠጡ የነበረው ምናምን ለማለት አልችልም። ግን ይሄንን እያንዳንዱን ነገር ፒክ አድርጌ I can't make a gospel out of it ባሽ የሆነ ስትራክቸር ሰጥቼው ይሄንን ኢምፖዝ ማድረግ አልችልም። በቃ አለ ጳውሎስም እኮ ይሰጣል አይደል ሩም ለአንዳንዶቻችሁ አንዳንድ ቀን ስፔሻል ነው፣ ለአንዳንዶቻችሁ እንትን ነው ስጋ መብላት ቬጂቴሪያን መሆን is up to you። ይሄንን ኢሹ አታርጉት ነው ዋናው ነገር። ኢሹ አርጋችሁ ሌላውን ሰው አትግፉበት፣ ሌላውን ሰው አታሰናክሉበት እና እግዚአብሔርን ሪፕሬዘንት አርጉ እንደሚሄድ ሰው በሄድንበት ክፍል ውስጥ በሙሉ እያልኩኝ ያለሁት ምንድነው አሁን if you ask me ቅርብ ጊዜ እንዳገባ ሰው ስለዚህ ሰርግሽ ላይ ለምንድነው ታዲያ ሰርግ ዘፈን ያላዘፈንሽው ብለሽ ብትጠይቂ to be honest ኃጢያት ነው ብዬ አይደለም ወይም እግዚአብሔር ያዝናል ብዬ አይደለም በጭራሽ። it's simply because እሱን ባደርግ የተሰጠን ኮሚኒቲ የሰጠን እንትን አለ እዛ ላይ ይሄንን አይቶ ከሰው ከውጭ ይሄን በማየቱ ወደ እግዚአብሔር እየቀረበ ይመጣል ብዬ አላምንም። ለኔ ኦኬ ነው አይደለም እንትን the general culture ሳይ automatically ኦኬ ብሌንድ አርገዋል ዓለማዊ ሆነዋል ብሎ ከሆነ የሚተረጉመው ይሄን ማሰቡ ለወንጌል አያገለግልም። ኮንሸንስም አይፈቅድም ነው what am I doing መጨረሻ ላይ ምንድነው አቺቭ ማድረግ የምፈልገው እንዴ you know so ስለተመቸኝ ስላልተመቸኝ ብቻ ሳይሆን at the end of the day ሰዎችን ወደ ጌታ ካላስጠጋ ባህል ይስቀር ሪዲም ማድረግ ነው የምፈልገው። ተልኳችንም እንደ ኢየሱስ አካል ያለንበትን environment ሪዲም ማድረግ ከሆነ ለሪደምሽኑ ሂንድረንስ የሚሆን መንገድ የሚዘጋን ነገር በሙሉ ቆርጦ ማስወገድ ግድ ነው። በኋላ በምን አፌ ነው አንዳንድ ነገር ኢምፖዝ ስታደርግ እኮ እንትን ላይ ግን ተሳተፉ አይደል እንዴ እንትን ላይ ያላችሁ አይደለ የሚለው ነገር ትክክለኛ ጥያቄ ነው የሚሆነው በኋላ። ስለዚህ somehow clearly distinct የሆነ መስመር ወፍራም መስመር አስምረን ጠባብ በሆነችው መንገድ እንድንሄድ እግዚአብሔርም ይጠብቅብናል። እሱም ደግሞ he did that አብረው እየኖሩ አብረው እየበሉ እየጠጡ በጣም በግልጽ በሆነ መንገድ አቋሙቱ ጋር እንዳለኩ ግልጽ አርጉ ተናግሯል። ቅድም አንስተናል አሁን ሸባት ላይ ሲመጣ ፕራዮሪቲው ለሰው ነው እኮ የተፈጠረው የሚለው ነገር እኛ ሀገር አሁን ብዙ በአፍሪካን ካልቸር እንዲሁ ስናስበው ራሱ በጣም ኮሚዩናል አይደለም so the community is greater than the individual ነው። ሁለቱም ያን ያህል ጽድቅ ነው አይደለም ኢንዲቪጁዋሊስቲክ መሆን ያኛው መሆን ግን ለምንድነው ነው of course the question። ግን በእኛ ካልቸር አሁን በተለይ እንደ ኮሚዩኒቲ በመናስብበት እንትን ለኢንዲቪጁዋል ሳይሆን የምናስበው ለሶሳይቲው የበለጠ ይታሰባል እና at the cost of individual እንትንም ሊሆን ይችላል ብዙ ነገር የምናደርገውና the Christian culture specific ሳይሆን bother ሊያደርገው የሚገባው ፕራዮሪቲው እዚህ ውስጥ ኢንዲቪጁዋሉን ክራሽ እያረኩ ኮሚኒቲውን ለመጥቀም ነው የሞከርኩ ያለሁት። ኮሚኒቲን ኔግሌክት አድርጌ ኢንዲቪጁዋል ሊበርቲን ለማበረታታትና እንትን ለማድረግ ነው የሞከርኩ ያለሁት። የትኛውን ነው የምፈልገው የሚለው እንትን ኒድስ ሁሉም በፍቅር አርጉት ሁሉም በፍቅር አርጉት ይላል ነው ደግሞ ሁሉ ተፈቅዶልኛል ኤግዛክትሊ ሁሉ ግን አይጠቅምም ይላል እና necessarily እንዲያው በላዩ ላይ ትልቅ የኤክስ ምልክት ስላለ ስለሌለ አይደለም። ኤክስ የሚሆነው ከመጥቀም ይልቅ መጉላት ሲጀምር ማሰናከል ሲጀምር ቆሸሸ። የኔንም ክርስቲያናዊ እምነት እየዳጣ ይሄዳል። ስለዚህ እሱ ላይ መጠንቀቅ አለብኝ። ግን ቅድም ካነሳሽው ትንሽ ሊጨምር አሁን በእኛ ሀገር አሁን እየበቀሉ ያሉ ኤፊ በጣም ጥሩ ነገር ነው ያለችው። ለምን እንትን መለኪያ ከሌለን ቀባጣሪዎች እንሆናለን፣ ዋሾዎች እንሆናለን። ለአንዱ ራይት እንሰጥና አንዱን ኤክስ እናደርጋለን። በምን መስፈርት ካለኝ ሂፖክራሲ እንሆናለን። አዎ በጣም ግብዝነት ነው። ስለዚህ እሷን ማጥለል ያስፈልጋል በደንብ አድርገን። ግን አሁን የተነሱትን የባህል አካሄዶችን ስናይ የተነሳበትን ምክንያትም እናውቀዋለን። እኛ ሀገር አሁን ለምሳሌ ቅድም ኢሬቻን አነሳሽ፣ ጨምበላላ የሚባል አነሳሽ፣ ወይም ሌሎችም አሉ። አዳብና የሚባል ደግሞ በጉራጌ አለ ባህል፣ ሌሎችም አነሳሽ። ከሃይማኖት ጋር የሚያያዙም እንደ መስቀል፣ ጥምቀት፣ ሌሎችንም
እንደዚህ ማንሳት እንችላለን። እኔ ምንድነው ማስበው ያለ አንዳንዶቹ የተነሱበት ለእምነት ካለ ግብ ሳይሆን ለማንነት ካለ ጭንቀት የመጡ ሊሆኑ ይችላሉ። የገነኑት ቢያንስ በዚያ ምክንያት ሊሆን ይችላል። እሱን ቀስ ብሎ ማሰብ ጥሩ ነው። ሌላው እንደ ክርስቲያን ግን የሚገነው ይግነን፣ እኛ ምንም የምናደርገው ነገር የለም። ግን ሲገን ምን ኤሌመንት ውስጡ አለበት? እኔስ እንደ ጌታ ኢየሱስ ክርስቶስ ተከታይ እንዴት ልየው? እሱ ነው ዋናው ጥያቄ ብዬ እላለሁ። እና ለምሳሌ ከጉራጌው ልጀምር። ብዙ አይጣሉኝም ብለህ ነው መሰለኝ። ከዚያ ብጀምር አሁን መስቀልን በጣም ያከብራሉ፣ የታወቀ ነው ጉራጌዎች። አዎ እዚያ ባህል ውስጥ ለምሳሌ አዳብና የሚባል ነገር አለ። አዳብና የሚባለው አስተሳሰብ ቀስ ብዬ እንዳጠናሁት እንዳየሁት ባጭሩ ምን ይሆናል? በመስቀል አካባቢ በመስቀል ሰሞን ከአዲሱ ዓመት መጀመሪያ ጀምሮ ወጣት ሴቶች በአብዛኛው በሆነ መንፈስ ይሞላሉ። ለምንድን ነው በመንፈስ ያልኩት? በተፈጥሮ ከሚሰራው ስራ ውጭ ነው የሚሰሩት። ለምሳሌ ዘለው ትልቅ ዛፍ ላይ ይወጣሉ። ወጥተዋን ወድም ይላሉ። ይሄ ባህል አለ በአዳብና። እየዞሩ በየቤቱ ካልሰጣችሁም ብለው ሰዎችን ሊደበድቡ ሁሉ ይችላሉ። ይፈሯቸዋል። ሙየቶች ይባላሉ። ይሄ ባህል አሁን ለምሳሌ እኔ አሁን ከማየው አንጻር ዲሞኒክ ነው፣ አጋንንታዊ ነው። አንዳንዴ ሊያስጎራቸው ይችላል፣ ከፍጥረታቸው ውጭ ያደርጋቸዋል። የምናውቃቸው ቡና እያፈላች ወይም እንትን እየጋገረች የምትቀመጥ ሴት ድንገት ብልን ብላ የሆነ ዛፍ ላይ ያንጠለጥላታል። ይሄንን ልቀበለው አልችልም። በመስቀል ስም በባህል ስም ላስተናግደው አልችልም። ስለዚህ ምን ይላል መጽሐፍ? ሁሉም መርምሩ ከማናቸውም ክፉ ነገር ራቁ ይላል። ይሄ ግልጽ ነው። ስለዚህ እንዲህ አይነት ክፉ ነገር ሳይ መሸሽ አለብኝ፣ መቀበል የለብኝም። ልክ አይደለም ማለት አለብኝ። ምናልባት እንዲህ የሚያደርጋትን ሴት ምን ሆነሻል? ምናልባት ጸሎት ያስፈልጋትም ይሆናል ከክፉ መንፈስም እንድትላቀቅ እንጂ እያጨበጨብኩ ዙሪያዋን የመስቀል በዓል እያከበረች ነው እያልኩኝ ባህላችን ነው ላረገው አልችልም። በሌሎችም እንደዚሁ ምናልባት ኢሬቻም ውስጥ እንደዚህ አይነት ኤሌመንት እንዳለ ሰምቻለሁ። ሰዎች ወደ ወንዙ ሄደው ወደ አምልኮ እንደሚሄዱ እና መንፈስ በላያቸው ላይ እንደሚጨፍር ይሄን ሁሉ ሰምቻለሁ። ከዚህ የተነሳ እኛ እንዲህ አይነት ነገሮች ሲኖሩ አቋማችን ግልጽ መሆን አለበት። ፈራጅነት ብቻ አይደለም የሚያተርፈን። አሁን ብዙ ጭቅጭቅ የሚፈጠረው ውግዘት መጣና ለማትረፍና ለማዳን ለማስረዳት ሳይሆን በቃ መለየታችንን ለማሳየት ሌሎችንም ደግሞ መውደቃቸውን ለመንገር የምናደርገው ሲመስል አያተርፍም። ቅድም እሷ ጥሩ ቃል ተጠቀመች። ሪዲም ማድረግ፣ መቤዠት፣ ማዳን የሚለው ዋና ዓላማችን ከሆነ ቀስ ብለን እናገራለን። እሺ እግዚአብሔርን እናመሰግናለን ነው የምትሉት? እሺ አመስግኑ ጌታን፣ ምንም መጥፎ ነገር የለውም። ግን እንደዚህ አይነቱ ነገር ግን ምስጋና ብቻ አይደለም፣ የሚቀርብለት አምላክ አለ ማለት ነው። የጣዖት አምልኮ እዚህ ውስጥ አለበት። አባቶቻችሁ ጋር በጣም የሚገርምሽ አንድ ጥቅስ ሰሞኑን ሲመጣ ነበረ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በብር ወይም በወርቅ ሳይሆን ነውር በሌለው በክርስቶስ ደም ተዋጅታችኋል ይላል ጴጥሮስ። ያኔም እንደዚህ አይነት ነገር ነበረ አባቶች ብለው የሚይዙት። ኔሴሰሪሊ አባቶች ስለሆነ የሚጸድቅበት ምክንያት የለውም። እና ይሄን ለማለት መድፈር አለብን፣ ራሳችንን መጠበቅ አለብን። ባህሉም አሁን ለምሳሌ እኔ ኦሮሞ ብሆን ኢሬቻ እኮ አሁን ውስጥ እኮ ሲፈተሽ ሊኖረው ይችላል ሲባል አሁን ያለንበት በተለይ እንትናችን ኦፕን ነን ወይ ለእንደዚህ አይነት ነገር? ዘራችን አይበልጥብንም ወይ? ወደ ሌላ ይሄዳል ነገሩ። ወደ ሌላ ይሄ ኦፕን ሆኖ ጀንዊንሊ ነገሩን ሰርፌስ ላይ ያለውን ከመቀበል ይልቅ
ዲፕ ይወሰድና ጉራጌ ስለሆንኩ ነው እኛ እኮ በክርስቶስ አዲስ ፍጥረቶች ነን አሁን አይደል ምንም ከማይጠፋው ዘር ነው እንደገና የተወለድነው አሁን የኛ ዘር ቢፈተሽ የኛችን ኢየሱስ የሚል ነው እንጂ ባህላችን እንዳለ ሆኖ አሁን ስንኖር በምድር ላይ ግን ሌላ ነው እሱንስ ኦፕንሊ ሰው ይቀበላሉ ይሄ ክርስትናውን ባህሉ በልጦበት ወደ ዘረኝነቱ ማለት ጌታንና ቀለል እስከሚያስብል ድረስ አንዳንዱ ነገር እንደዚህ ኮንስትራክቲቭ የሆኑ ክሪቲሲዝሞችን የመቀበል ባህልስ አለን ወይ ነው ይሄም እኮ ባህል ነው ዴፊኒትሊ ማለት በጣም እንደ ሃይፐር ክሪቲካል እንደሆነ ሶሳይቲ መቀበል ላይ ያለን አቋም በጣም ያስደነግጠኛል በምንም አይነት እንግዲህ እርስ በርስ እንኳን እኮ ማን ልክ እንዳልሆነ የምናስበው ነገር እኮ ሊሆን ይችላል the moment an outsider comes and says it to you ጠላት ነን ለምሳሌ አንዴ ምን ሆንኩ መሰለሽ በአብሬም ሰራቸው ሰዎች ጋር ዴይሊ ላይፋችን ላይ ያው ስለ ሀበሻ ካልቸር ምናምን ቶክሲክ ነገሮችን ምናምን እናወራለንና ከዛ አንድ አብራኝ የምትሰራ ፈረንጅ ያንኑ እኛ የምንለውን ሀሳብ ነገረችኝ በጣም ቶክሲክ ነገራችሁ ይሄ ነው በቃ ታይም ላይ ያላችሁ ነገር ውሸቶች በቃ ብዙ ነገሮች ምናምን ብላ አለችኝና I was offended የውጭ ሀገር ሴት ነው ለምንድን ነው offended የሆንኩት እኔ ነው አይደል እንዴ እና ይሁንና በጣም ፕራይድ አላችሁ በቃ አገሬ ብላችሁ በቃ በጭፍን ነው በጣም እንትን የምታረጉትና ስለ አይደንቲቲያችሁ ያላችሁ እንትን በጣም ሄልዚ አይደለም ምናምን ብላ ስትል በቃ ይሄ ኮሎኒያሊስት ሜንታሊቲ ነው ምናምን ብዬ ማለት ነው የፈለገው ውስጤ and then deep down I was like እሺ ላይሆንም ይችላል ማለት ሊሆን እኮ ይችላል there's still that possibility ግን እሱ ነው critical thinking ማለት በቃ ኦፕሽኑ አለ ዲፎልት የሚያስበው ኦፕሽን አለ ግን ደግሞ ኦኬ ባይሆንስ ደግሞ ሚለውን ኦፕሽን ኢንተርቴን አድርጌ ከጠቀመኝ መውሰዱ ለራሴ ስለሚሻለኝ እሱን ማረጌ is the smartest thing ለራሴ ላረገው የምችለው ለሰውየው የተሸነፍኩኝ አይደለም የሚለው ነገር በጣም ደጋግመን ማሰብ ያለብን ቦታ ይመስለኛል በተለይ አሁን እኔ ለወንጌል እውነት ለመናገር ምንድነው ትልቁ ሂንድራንስ እዚህ አገር ላይ ብትይ አንዱ የሚታየኝ ነገር ከትሩዝ ይልቅ ቫልዩ የምናረገው ብዙ ነገር አለ አይደንቲቲ አሁን ቀደም እንዳልሽው አሁን አይደንቲቲ ስንል ካልቸር ኮንትሪቢዩት አድርጓል አይደንቲቲ ፎር ሹር አማርኛ ማወራው ኢትዮጵያ ውስጥ ስለተወለድኩኝ ነው ወይም ባበሾች አካባቢ ስላደግኩኝ ነው ትልቅ ሰው ሲመጣ ምንነሳው ወይም ወንበር መቀየረው ይሄን ካልቸር ውስጥ ስላደግኩኝ ነው ሰዓት ተነጋግሬ አርፍጄ ስመጣም እንግዲህ ካልቸሩ ኮንትሪቢዩት አድርጎ ሊሆን ይችላል somehow አበሻ አረፍድም ይዘገያል በሚለውም ሊሆን ይችላል እና ይሄ ሁሉ ኮንትሪቢዩሽንም ቢሆን የማንነቴ ኮር እንትኑ ግን እሱ ነው ወይ ምክንያቱም ማንነት ብለን በጣም በቃ ተነካን ይሄ somehow ደግሞ አዝደቀነው በቃ በጣም ናሽናሊዝም የሚመስል ግን ኢጎቲስቲካል ሾቪኒዝም ነው to be honest አሁን ፓወርፉል እኮ ሀገር ብንሆን እንደዛ ብለው ያሉ ጊዜ ፓወርፉል ሀገሮች they were labeled አይደለ ወርልድ ዋር 2 ይነግረናል ብዙ ነገር እና አሁን ደሃ ስለሆነን ያጸድቀውም ጉራን እንትን ስለሆነን the underdog ስለሆነን ካልቸራችንን አፕሪሺየት ማድረግ በቃ አንቢተኛንን አንደፈር ባይንን ምናምን አረጎራው ማለት በእኛ ሲሆን አይጸድቅም በጀርመኒ ካልጸደቀ በእኛም አፍ አይጸድቅም በቃ እንኳን ሌላው ቀርቶ እግዚአብሔር እንግዲህ the holy nation የሚባለው እኮ አይሁድነትን እንደማን ዋና አይደንቲቲ ያርገው ፕራዮሪታይዝ ያርገው እኮ እግዚአብሔር ይሄንን ለማስተማር ይያለ አንዴ ሰማያዊታንን ይጠቅሳል አንዴ ሌሎቹን ያመጣል እና ህዝቡን ለማስቀናት ሲል ከሌላ ቦታ ላይ ሰው በዚሁ በቤተሰብ እንትኖቻቸው መሃል ነው እኛም የገባ ነው እኮ we were pulled in አይደለ ከአሕዛብ መካከል የተመረጥ ነው እና ይሄ ሁሉ እንትን እያለ ራሳችን ቁጭ አርገን መፈተሽ አልፈልግም ማለት ጅልነት እንጂ ምንኩራራበት ነገር ሊሆን አይችልም በምን ይሄ አያስመካም ኢትዮጵያዊ በመሆን ይኮራለሁ ለምንድነው ኮራው ኤግዛክትሊ ለምንድን ነው የሚለው ማወቅ አለብኝ ከዛ ደግሞ የዛን አንሄልዚ የሆነ ፕራይድስ የለንም ወይ የእውነት
ምኑንም በማናውቀው ጉዳይ እኮ እንኮራራለን። ባልነበር እኔ ባልሰራው ታክሱም እኮ እኮራለሁ ነው እኔ ባል ቆፈርኩት እንትን የዛን ያህል ፕራይድ ካለኝ ኦኬ እሱን እንደ እውነት እንደተቀበልኩት ሁሉ ጥሩውን ነገር እንደተቀበልኩት ቶክሲክ የሆነውንም ባህል በማንም አፊን ነገር ቁጭዬ ኦኬ ይሄ ነገር መለወጥ አይችልም ወይ ጌታ ምን ይላል ጌታ ከነካው በኋላ ይሄ ነገር ቴስቱ መቀየር የለበትም ሽታው መለወጥ የለበትም አኗኗሪ ብዬ ካልፈተሽኩኝ የቱ ጋር ነው ክርስትናዬ ወደ ህይወቴ የገባው ምኑ ጋር ነው ራሱ ሲጀምር እና በጣም ራሳችን ላይ ትንሽ ጨከን ብንል በጣም እናተርፋለን። አንዳንዴ በቃ የሆነ ኮንፍሊክት እና እቺ መቁሰል አንፈልግም እንየት ትራንስፎርሜሽን ደግሞ እንፈልጋለን somehow በሆነ መንገድ ዱብ እንዲል እና የሆነ ትራንዚሽናል ፒሪየድ ኦፍ ለርኒንግ ያመመንም እውነት ተነጋግረን በቃ ይሄ ነገራችን እኮ በጣም ወደ ኋላ እየጎተተን ነው እግዚአብሔርም አይፈልገውም ለኛም አልተጠቀምንም ሌላውንም እየጎዳን ነው ስለዚህ ያን ነገር እናርገው ብለን ካላለን በቃ ሁሉ ነገር የአባቶቻችን የአያቶቻችን የሞቱበት የተነሱበት ስለሆነ በአንድ ጊዜ እየጠቀመን አንደኛ የሆነ ችግር ካለ it means something is not working ማለት ነው አይደለ ስለዚህ ለሚቸክ የቱ ጋር ነው ፍሳሽ ያለው የሚለውን መፈለግ አለብን ሁላችን ማማራር ላይ ለምሳሌ አንዱ ከኛ ቶክሲክ ትሬት የሚመስለኝ የኢትዮጵያዊ ካልቸር ውስጥ ማማራር ላይ ሁሉም ሰው ጎበዝ ነው ጎበዞች ነን በጣም ኮምፕሌን ማድረግ ላይ it's very በቃ ኤክስፐርቶች በሁሉም አንግል በቀኑ ሳልጽፈው አልቀርም ስንት ጊዜ እንደማማረር ኤግዛክትሊ አየሩ ያማረረናል ፖለቲካው ያማረረናል ገንዘብ ኑሮ ማለት ሁሉ ነገር አቧራው አለ በቃ ፈረንጆቹ አሉ ጥቁሮቹ የሚባሉም አሉ የሚያማርሩን ሁሉ ሰው ያማረረናል and yet somehow normal የሆነው ነገር በእኛ መካከል ሁሉም ኮምፕሌን አርጎ ተወያይቶ በሉ ደህና ዋሉ ብሎ መሄድ is okay without solution it's normal solution የሚባለውን ነገር ወደ መስኮት at least vent አድርገዋለሁ በቃ vent ማድረግ ነው በጣም እንደ ሶሻላይዚንግ የምንቆጥረው እሺ ሶሉሽን እናወራ ብለሽ ተሰበሰቢ ሁለት ሰው ነው የሚመጣው ለእንትን ሳትጠይቂ ያወራሽ ሶሻል ጀስቲስ ለምሳሌ አሁን በጣም በቀላሉ ብዙ ጊዜ አሁን ዊሲ እንትን ላይ አይደለ በሶሻል ሚዲያም ላይ ምናምን አንድ ሆሪብል ኢንሲደንት ሲፈጠር ጀስቲስ ለእንትና ተብሎ ፖስት ይደረጋል ሁሉም ሰው ይንጫጫል በቃ ትሪገርም ስለሚያደርግ ሁኔታው ሁሉም ሰው ቨንት ያደርጋል ያብዳል ምናምን ይላል እሺ አሁን ሌትስ ዱ ሰምቲንግ እንደ ሪአክሽን ሳይሆን ፕሮአክቲቭሊ ያን ነገር እናድርግ እንተሰብሰቡ እና ይሄንን ነገር ለማስቆም let's do something ሴቶችን ፕሮቴክት ለማድረግ ህጻናትን ፕሮቴክት ለማድረግ በለሽቲ በመጀመሪያ ደረጃ ሰው አይመጣም ሁለተኛ የእንትና ስራ ነው ማለት ነው የምንፈልገው መንግስት እኮ እንዲህ ቢያደርግ ኖሮ ጥሩ ነበር ይልሻል እኔ ምን ላርግ አይደለም ኳስችን በጭራሽ እና የኔ ፓወር ማውራቱ ላይ ነው መስራቱ ላይ ነው የምር ፓወር ካለኝ አዘን ኢንዲቪጁዋል ያለኝ እኔ ማረገው ነገር ነው መቼስ በኔ እጅ ላይ ያለው አይደለ ተነስቼ መንግስት የሚያደርገውን እንቆጣጠር አልችልም ወይም ባህል የሚያደርገውን ነገር እየሄድኩ በየቤቱ ወደ በሞቱት ሰዎች መቃብር ላይ ሄጄ this is what you did to us ብዬ ለምን አልችልም ምችለው ራሴ ማረጋውን ነገር ማስተካከል ነው የኔን ልጅ ማስተካከል ወይም የኔን ፋሚሊ ኮሌክቲቭሊ ሶሳይቲን ያስተካክላል አይደል ምክንያቱም ካልቸር ባይ ኢትሰልፍ ኢንተራክቲቭ አይደል በኋላም እኮ ባህል የሚሆነው ይሄ እያደገ ነው ተጠራቅሞ ባህላችን አይደለም ይሄ ኮንስትራክቲቭ የሆነ ክሪቲሲዝምን መቀበል የኛ አንዱ ምንድነው አጉል ባህል ነው የሚባል አጉል ባህላችን ሆነ ውስጥ አንዱ ይመስለኛል የሰዎችን ነገር አሁን እንዳልነው ቅድም እዚህ ውስጥ ይሄ ያለበት እዚህ ሴሌብሬሽን ውስጥ እኮ ይሄ ነው ስትዩ መጀመሪያ ይመጣለት እኔ አማራ ስለሆንኩ ነው እኔ ኦሮሞ ስለሆንኩ ነው ምናምን በሚል ነው እንጂ እዚህ በኔ እስቲ ቆይ እነዛ ላይ ይሁትም አሁን ልክ አንቺ ነጯ እንዳለችሽ የእውነት ግን እኮ አረፍዳለሁ አይደል እንዴ የእውነት እኮ ግን በጣም እንደዚህ ማረጋለሁ እንዲም ሆናለሁ ስለዚህ ይሄ ነገር ትክክል አይደለም ወደሚለው ወይም ወደ ውስጥ ወደ ማስገባት አንሄድ በጣም ዲፌንሲቭ ነው ምን ሆነው ሌላ አሁን ቅድም ክሪስማስ ተነስቷል ለምሳሌ ክሪስማስ ላይ ኦኬ ብለን አሁን ለምሳሌ በእነሱ ትሪው ክሪስማስ ትሪው መጽሐፍ ቅዱስ ላይ የለም
ግን በአብዛኞቻችን ቤት የሚገኘው አይ ቲንክ በነሱ ጊዜ በስኖው ላይ ይሄ በጣም በረዶ የሆነበት ሀገር ላይ throughout the year ግሪን ሆኖ የሚቆየው እሱ ዛፍ ብቻ ነው። ስለዚህ የማስታወሻ ነው ሰመር ይመጣል የሚል አንድ ምልክት ነው እና ኦኬ ደን እውነታቸው ነው ቢገባ አይከፋም በሚል አይ ቲንክ ክርስቲያኖቹ ተቀብሎታል። ግን ይሄ ሳንታ ክላውስ ምናምን ይሄ ከኢየሱስ ላይ ግን ከተወለደው ከልጁ ላይ አይናችንን የሚያነሳው አከባበር ግን ትክክል ነው ወይ ነው አይደለም? ልጁን በረሳ መልኩ እንዴት ነው የልጁን ልደት የምናከብረው? ለምሳሌ ማንም ሰው ገና ብሎ ደስ ይለዋል ምናምን፣ ግን ዛሬዋ ቀን እኮ ኢየሱስ ለኛ ብሎ የተወለደበት ነው ምናምን ከእምነታችን ጋር አያይዞ የማክበሩ ነገር ትንሽ በጣም ለዘብ ያለ ነው። ከዛም አልፎ ደግሞ ወደ ልጆቻችንም ስናወርደው ወደ ስጦታ መሰጣጫ ቀን ብቻ ወይም ደግሞ ኮመርሻላይዝድ የሆነ ምናምን ነው እንጂ ቁጭ ብለን እውነት ዳዴ ኢየሱስ ለኔ የዛሬ ስንት ሺህ ዓመት በዚህ ቀን ተወለደልኝ በሚል አይነት አከባበር ነው ወይ? ከሱም አልፎ እኔ እዚህ ከመጣሁ በኋላ አንድ ቤተክርስቲያን ላይ የሳንታ ክላውስ መድረክ ፓስተሩና መሪዎቹ የሳንታ ክላውስ ልብስ አድርገው ምናምን ሲቀበሉ ሲታይ ይሄ አሁን በደንብ ቤተክርስቲያን ውስጥ ገባ ማለት ነው ያ ባህልና አሁን ለምሳሌ ክሪስማስ ላይ ምን አይነት ቦርደር ነው የሚሰራው አይደል? በአከባበራችን ላይ ምን አይነት ቦርደር ነው? የመጽሐፍ ቅዱሳዊ ነው አይደለም? መጽሐፍ ቅዱሳዊ ባይሆንም ግን ደግሞ እምነቴን ይሄ ሳልቬሽን ቅድም ያልነውን ወይም ደግሞ ሰዎች ማሰናከልን ያረጋሉ አያረግም ወይ? ሌሎች ቀኖች አሉ። ለምሳሌ ቫለንታይንስ ዴይ እዚህ በጣም ሲከበር አይቼዋለሁ። ስሩን ስንፈትሸው ትክክል ነው አይደለም? ማዘርስ ዴይ ደግሞ አት ሴም ታይም ደግሞ ደስ ይላል ብለን ደግሞ የምንቀበለው ነገር አለ። ውመንስ ዴይ ከዛ ደግሞ ወደ ሰርጎች ምናምን ስንመጣ ደግሞ ይሄ ቤቢ ሻወር፣ ዌዲንግ ሻወር፣ ሽምግልናው በየባህሉ ትንሽ ለቀቅ አድርጎ አልተለጠጠም ወይ? እስቲ ወደ እምነት እስቲ እነዚህን አንድ ላይ ወደ እምነታችን ወደ ክርስትናው ወደ እግዚአብሔር ቃል አምጥተን እስኪ እንፈትሸው። ትክክል ነው? ቅድም የተባለው መለኪያ ይሰራል ሁሉ። አንድ እንዲሁ ጠቅላላ መርህ ለመናገር የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት፣ በጌታ በኢየሱስ ስም አድርጉት የሚለው መርህ በጣም ዋና ነው። የሳንታ ክሎዝ ቆብ አጥልቄ የሆነ ጭፈራ ሳረግ ለእግዚአብሔር ክብር ላደርገው እችላለሁ። ይሄንን does it glorify God? ምንድን ነው የሚያመጣው? ቅድም በተባለውም ሰዎች ላይ የሚያስቀምጠው አሁን ልጆቹ ህፃናቱ ላይ ምንድን ነው የሚቀመጠው ስንል አንድ ቆብ ያረገ ቀይ ቆብ ያረገ ሽማግሌ ጢማም ከልጅነት ጀምሮ የሚታወሰኝ ቆይ ይሄ ነገር የእሱ ልደት ነው የጌታ ልደት ነው ምንድን ነው ነገሩ የሚል ጥያቄ ሲመጣ እስክደናገር ድረስ ካደረሰኝ በእንጥሮ አይደለም። እኔ አሳች እንዲህ ስለሆነ ብቻ ብዬ አይደለም መጣው። አሁን ለምሳሌ ዛፉን የክሪስማስ ትሪ ቤቴ ሳስቀምጠው ያምራል፣ ጌጥ አለው፣ እዚያ ላይ መብራት አደርግበታለሁ፣ ምን አደርጋለሁ፣ ደስ ይለኛል። እንዳልሽው የበጋ መምጣት ብስራት ሊሆን ይችላል ለነሱ፣ ለኛ ባይሆንም እንዲሁ ግን ጌጡ ውበቱ ደስ ይለኛል። ልዩ ኃጢአት ላይ ወላ አልለጥፍም፣ ምንም አይደለም። ሶ ራይት ቀጤማ ጎዘጉዝ የለ እንዴ? ምንም አይደለም። ለኛ ይሄ ቀጤማ መጎዝጎዝ በቃ ለምለም ተገኘ ማለት አይደለ? ስለዚህ እኔ እንዲያው በማስፈልግ ነገር መጣላት አለብን ብዬ ነው ያልን። ግን ለማክበር በምን መጠንስ ደግሞ በመጠን ኑሩ ይላል አቃል። በመጠን ኑሩ ይላል ሁሉ ነገር በጭምትነትና በመጠን ኑሩ ይላል። አንዳንዱ ነገር ከመጠን ሲያልፍ ቅድም እንዳልሽው በወጪ ደረጃ መከራ ውስጥ ሲያስገባኝ ሰርግም ይሁን ሌላ ነገር ሰዎች ጥያቄ እንዲፈጠርባቸው ሲያደርግ ይሄን መጠየቅ አለብኝ እና አገባብ የሚል ነገር አለ። አሁን ለምሳሌ የሴቶችን ልብስ ወስዶ ጴጥሮስ ነው የሚናገር መሰለኝ። አዎ በአገባብ ልበሱ፣ በአገባብ ልብስ ይሸለሙ ይላል። ምን ማለት ነው? ዲኮሬትድ መሆናቸውን ማማራቸውን አይቃወምም፣ ግን there is something modest, something ተቀባይነት ያለው
በየባህሉ ሊለያይ ይችላል፣ በየወቅቱ ሊለያይ ይችላል። ግን እንደዚህ አይነት ኮንሰፕት እንዳለ መጽሐፍ ቅዱስ ስለማይ ይቺን አገባብ የምትለዋን ነገር ማሰብ ተገቢ ነው ላለው እንልሽ ነው። በሁሉም ነገራችን በሁሉም ነገር እና ደግሞ አይ ቲንክ በይሄ ልክ ነው ልክ አይደለምነትም ብቻ ሴንሱ ሳይሆን አንዳንዴ ክሪኤቲቭሊ ብናየውስ ምን አለበት ማለት ብዙ ነገሮች ኦፕሽኖች አሏቸው። ኤክስፕሎር ያልተደረጉ ኦፕሽኖች አሉ። ለምሳሌ ክሪስማስ ስላነሳ ነው እዛው ላይ እንትን ላድርግና አሁን the colors of Christmas ብዙ ጊዜ the warm red, the greens, the gold እና ምናምን ግሊተሮቹ ለቀዝቃዛ ቦታ ዋርም እንደሆነ ክፍልሽ እንዲሰማሽ ያደርገዋል። the lighting ምናምን everything is like cozier and warm። እኛ ታህሳስ ላይ ነው የምናከብረው ጠራራ ፀሐይ ላይ why do I need to feel warm and fuzzy to be honest እና ሌላ ሲግኒፊካንስ እንኳን ባይኖርም በሙቀት እንደሚያከብር ሰው አይነት ለዛ የሚሆን ዴኮሬቲቭ ስታይል ሊሆን ይችላል፣ ኢንቴሪየር ዲዛይን ሊሆን ይችላል፣ አለባበስ ሊሆን ይችላል፣ ሴሌብሬሽንስ የሙዚቃው እንትን ቶን እና ቢት all of those things can be customized ለኛ እንዲሆን እኮ አድርገን ሁሉ ነገር በቃ እንደወረደ መጠበቅ እና ማስጠበቅ አለብን ወይ ራሱ ብዙን ከምንከራከር ራሱ በአንዳንድ ነገር በቃ እያንዳንዱን እንትን እየሰነጠቅን ከምንልም የሚጠቅመኝን ወስደዋለሁ፣ እግዚአብሔር የሚያከብረውን ወስደዋለሁ፣ ሰውን የሚጠቅመውን ወስደዋለሁ። ከዛ ደግሞ I will think እግዚአብሔር አይምሮ ስለሰጠን ክሪኤቲቭሊ እንዴት ይሄንን ኦፖርቹኒቲ ተጠቅሜ አንደኛ ለሰው ጥቅም አውለዋለሁ በበለጠ ሁኔታ ካለበት ሁኔታ በላይ እንዴት ነው እግዚአብሔርን የበለጠ ግሎሪፋይ ሊያደርግልኝ የሚችለው፣ እንዴት ነው ለኔ ሊመቸኝ የሚችለው፣ እንዴት የበለጠ ኢንጆይ ላደርገው እችላለሁ ብለን መጠየቁ አይ ቲንክ የእግዚአብሔር ባህሪ ይመስለኛል። በቃ ሁሉ ነገር አንድ አይነት እንዳልሰራው ሁሉ ነገር አንድ ላይ አንድ አይነት መደጋገም አያስፈልገንም። ከስተማይዝ እናድርገው። በእኛ ባህል የገና ቀን እንዳልሽው አይነት ዴኮሬሽን ዌስተርን የሆነ ዴኮሬሽን ቤታችን አድርገን ጴንጤ ስለሆነ እንግዲህ ቡና ሲፈላ ጭስ ግን አይጨስም እንላለን፣ ወይም ደግሞ ቡናውን አናሸትም እንላለን። እና በጣም ኮንትራዲክት እኮ ያደርጋል ብናስበው፣ ወጥ ሊሆን አይችልም። እንደዛ እንትን አይደለም። ግን መመዘን ቅድም የተባለው ሰልፍ ኤግዛሚኔሽን ራሳችንን መመርመር አለብን። አሁን ምን ትዝ አለኝ የትንሣኤ በዓልን አሁን ፊሊፒንስ ወይም ብራዚል ውስጥ ሲከበር አይታችኋል። ራሳቸውን የሰቀሉ ምናምን መስቀል ላይ ይሰቀላሉ። አንዳንድ ሰዎች ይገረፋሉ፣ ጀርባቸውን ራቁታቸው አክቹዋል ግርፋት ስቃይ ውስጥ ያልፋሉ። እና ይሄ ስቃይ ምንድን ነው የሚሰጠው ነገር ለሰዎች? እዚያ ትርጉም አለው? ይጠቅማል? ሰዎቹን ሲያንጻል ወይስ እንደ ጽድቅ ይቆጠራል መሰለኝ? እኔም ተካፈልኩኝ፣ ይሄው ተገረፍኩኝ፣ እንደሱ ተገረፍኩኝ የሚል ማስተሳሰብ ውስጡ አለ። ከእምነት ጋር ይያያዛል። እና ይሄ ኤክስትሪም ነው ለኔ። የክርስቶስን ሞት የግድ እየተገረፍኩኝ ማሰብ አለብኝ ብዬ እና ሞቱን በማወጅ ትንሣኤውን በማወጅ ላሳልፈው እችላለሁ። ወይም እግዚአብሔር ልጁን ሰጠ የሚለውን ኮንሴፕት እኔም ስጦታዎችን ይዤ ልጁን ሰጠ እያልኩ ልሰጥ እችላለሁ። እና ማመዛዘን ያስፈልጋል ለማለት ነው። እንደዚህ ነው ማለት እንግዲህ አሁን ከሀገራችንም ከምን እያደረግን ሴሌብሬሽኖቻችንን ነካካን። በሴሌብሬሽኖቻችን ዙሪያ በቃ ያው እንደተባለው መለኪያ እያስቀመጥን እንድናርገን አለፍ ነው። እና ግን ዌስተርን ካልቸርስ ደግሞ ይሄ የአይሁድ የኛ ካልቸር አወራን፣ የዌስተርን ካልቸርስ የምዕራባዊው ካልቸር አይ ቲንክ ድሮ ሲሆን ወይ እነሱ መምጣት አለባቸው እኛ ጋር ወይ ደግሞ ከዛኛ መተን ይሄ ዳያስፖራው ነበረ መሰለኝ። አሁን ግን በቀደም ስነጋገርንበት ጂኦግራፊካል ብቻ አይደለም ኤኒሞር። ይሄ የዌስተርን ካልቸሩ በጣም ካጣጣፈው መሀል ቴክኖሎጂ ይመስለኛል። እና እዚህ አለ አሁን when something happens there or happens here right away። እና ቤተክርስቲያንን እንዴት ነው ኢንፍሉዌንስ ያደርጋት የዌስተርን ካልቸር ስንል መጀመሪያ ምን ማለታችን ነው? እንግዲህ እኔ ምንድነው የማስበው፣ ልክ ነው በቦታ በጊዜ ይለያያል።
በብሔርም ሁሉ ላይ ይችላል። ካልቸር የታወቀ ነው። የቤተሰብም ካልቸር ሊኖር ይችላል። በነገራችን ዌስተርን ስንል ቅድም ኤፊ እንዳለችው ምዕራብ አውሮፓን እና አሜሪካን፣ ሰሜን አሜሪካን፣ ካናዳን ይዞ ያለው እሱን መጥራታችን ነው ጂኦግራፊካሊ። ግን አሁን ያ እንደተባለው እዚህ ያለ አሁን በሚዲያ በኩል መጥቷል። ስለዚህ አንድ ወጣት የ18 ዓመት ልጅ ካናዳ ይሁን አዲስ አበባ የሚኖረው መለየት እስከማይቻል ድረስ ሆኗል ሁሉ ነገር። ስለዚህ ዘዝ አን ኢቮልቪንግ ግሎባል ካልቸር በአጠቃላይ ሉል አቀፋዊ ባህል አለ እና ምንድን ነው ፊቸሮቹን ማወቅ ጥሩ ነው። ምንድን ነው ምዕራባዊው ባህል? ምዕራባዊው ባህል ከምዕራባዊ ፍልስፍና ጋር ይያዛል፣ ከምዕራባዊ እምነት ጋር ይያዛል። ከዛ ቀስ እያለ የመጣ ነው። ቅድም ጁዲዮ ክርስቲያን ስንል ነበረ። ጁዲዮ ክርስቲያን ቱ ሰም ኤክስተንት የአይሁድ ክርስትና እምነት የምዕራቡን ነክቶታል። አት ኤርሊ ይርስ ለምሳሌ ቀደም ባሉ ዓመታት ከሺህ ዓመታት ጀምሮ ይሄ የአይሁድና የክርስትና ባህል ወደ ምዕራቡ ከተሻገረ ጀምሮ ነካክቶታል። ከዛ በኋላ ግን የመጣ አለ ይሄ ኢንላይትመንት የሚባል አለ ፒሪየድ። ይሄ ምንድነው በአማርኛ እንግዲህ ይሄ በአእምሮ ርቀት መሄድ ራሽናሊዝም፣ ምክንያዊነት፣ ሪዝን እነዚህ አሁን የዌስተርን አስተሳሰቦች ናቸው። እሱም ቢሆን ከግሪክ እና ከሮማ የተወሰዱ ናቸው። የግሪኮች ባህል ሎጂክ እሱ አሁን በጣም ምዕራባዊ ነው። እዚያ ነው በብዛት የዳበረው። ሳይንስ በብዛት የዳበረ እዚያ ነው። ካፒታሊዝም እዚያ ነው ምዕራብ ነው የዳበረው። ኢንዲቪጁዋሊዝም ያው የኔ የግሌ የኔ አስተሳሰብ የኔ ኑሮ የኔ ህይወት በቃ እኔ የሚለው አስተሳሰብ በጣም ገኖ ይታያል በምዕራብ ዓለም። የነሱ ባህል ነው ይሄ። የፐርሰናል ስፔስ የነሱ ባህል ነው። ምንም መሻገር አልችልም፣ ድንበሩን መጠበቅ አለበት። እንዲህ ሄጄ አላናግርም ሰው፣ እንዲህ ሄጄ የሰው ቤት አላይም በመስኮት። በጣም የተከበረ ነገር ነው። እዛ ነውር የሚባል ነገሮች አሉ። ይሄ ያለ ዲሞክራሲ ለምሳሌ እሱ በአብዛኛው የምዕራባዊ ባህል መብት፣ የሰው ሰብአዊ መብት የሚባለው ሌላ ቦታ የለም ማለት አይደለም፣ ግን በጣም እዚያ ላይ ፎከስ ይደረጋል። እነዚህን ሁሉ ይዞ ቴክኖሎጂውን ደግሞ ጨምሮ ይዞ ምዕራባዊ ዣንጥላ ተሰርቷል። ያ ዣንጥላ እኛም ላይ ያጠላል። አሁን በተለይ በጣም በሰፊው ይገባል። በሊትሬቸሩ ይገባል፣ በቪዲዮ ይገባል፣ በፊልሞቹ፣ በሙዚቃው ይገባል፣ በጨርቁ ሁሉ ይገባል እና አይገባም እንዳይነካን ብለን መጋረጃ ማድረግ እንደማይቻል ቆይቷል ከገባን። ግን ቅድም እዚያ መስታየት ላይ የተጻፈውን አንቺ ስታነቢ ነበረ። እሱ ላይ እሺ ይግባ፣ ግን የቱ ይግባ የሚል ጥያቄ እናነሳለን። ኬላው ላይስ መቆም እንችላለን ወይ? እኛ ይሄ ግባ ያ ይግባ ማለት ይቻላል። ግን ቢያንስ የአእምሮ ኬላ ማበጀት ያስፈልጋል። የአስተሳሰብ ምንድነው እሱ መፈተሻ ጣቢያ ያስፈልገናል። እሱ ያስፈልጋል። ለምንድን ነው ይሄ የሚያስፈልገው? ነባሩን ጠቃሚውን ባህል እንዳይደመስስብን ደግሞ በዚህ እንዳይዋጥ እንዳይዋጥ የሚጠቅመው ቅድም አሁን እሱ አለች ሽማግሌ ሲመጣ አፈፍ ብሎ መነሳት የአይሁድ ባህል ነው፣ የእኛም ባህል ነው። በጣም ጥሩ ባህል ነው። እግርን አንፈራጦ ሽማግሌ ሲመጣ ሃይ ማለት የምዕራብ ባህል ነው ለምሳሌ። ስለዚህ ወይም ልጆች ይቀመጡና ትልልቆች እንደዚህ አይነት እርጉዝ ስትመጣ አፈፍ ብሎ መነሳት እንደዚህ አይነት ባህል አለን። ይሉኝታም በነገራችን ላይ በጣም አሉታዊ ሲሆን ክፉ ነው እንጂ ትንሽ ይጠቅማል። ይሉኝታ ቢስነት ጥሩ አይደለም። የምንጠብቃቸው ነገሮች አሉ። ለምሳሌ አብሮ መሆን የኛ ባህል ነው አንዱ እንላለን። እንግዲህ ምን ያህል ጄኒውን እንደሆነ መጠየቅ አለበት። አብረን እንበላና ቤት ገብተን እንሰዳደባለን። እንደሱ አይነት ችግር አለብን። ግን ቢሆንም ግን ጥሩ ነው።
አንድ ሰባኪ ያስታውሳለሁ ያበሻ እና በጣም ይሄን ጉዳይ ሲያጎላው እሱ ካናዳዊት ናት ሚስቱ አሁን በህይወት የለም እና ሲናገር አስታውሳለሁ እኔ እኮ ምን አይነት ባህል ውስጥ እንደገባሁ አላውቅም ይላል እሱ እዛ ካናዳ ውስጥና እኔ የለመድኩትና የእሷ በጣም ይለያያል ለምሳሌ አንድ አልጋ ላይ ተኝተን ትራሱን አትንካብኝ የኔ ትራስ ነው ብላ በዚህ ይጣላል ይሄ this is my side ማለት ነው አምን ይባላል አለሱ አለ እንግዲህ እንደየ ቦታውና እኔ በእኛ በኩል ያለውን በጎን ለማክበር ወደ ኋላ ማለት የለብንም necessarily ከምዕራብ ስለመጣ ጥሩ ነው ብለን ማጨብጨብም ግዴታ የለብንም መለኪያችን እኛ እንዲያውም በተለይ እንደ ክርስቲያኖች ከነዚህ ሁሉ በላይ ነው የኛንም የነሱንም ምንመዝንበት ሌላ ሚዛን አለ እሱ ላይ ነው ማጠንከር ያለብን ደግ ነገር ከነሱ ካገኘን መቀበላችንን ልናፍርበት አይገባም አሁን የጊዜ ጥያቄ ቅድም ያነሳችሁ ፕሮምፕት ናቸው በጣም ያከብራሉ ይሰጣት ስለዚህ እሱን ተቀብዬ የመራብ ስለሆነ ብያልገፋው እቀበልና የራሴ ለማድረግ ነው የምጥረውና ኢንፍሉዌንስ ግን አድርጓል ምናልባት ኤፍ የበለጠ ታቂ ይሆናል ምን ኢንፍሉዌንሱ በተለይ አሁን በወጣቶቹ ላይ ያለው እሱን ምናልባት ማንሳት ያስፈልግ ይችላል ምን አይነት አደጋ ጋርጦብናል ቢለው በደንብ ማሰብ ይጠይቃል አዎ የዌስተርን ካልቸርን አሁን በራሳቸው በዌስተርኖቹ ቸርችም ቻሌንጅ ያደርጋቸዋል እኛ ጋር ብቻ አይደለም ሶ አንደኛው ቻሌንጃቸው ምንድነው ይሄ ቅድም እንደተባለው ኢንዲቪጁዋሊዝም አለ የእግዚአብሔር ቃል በህብረት ውስጥ በጣም ብዙ ይሰራል የዛኛው ካልቸር ደግሞ ትንሽ ኢንዲቪጁዋሊዝሙ እንተናለው ሌላው ነገር ይሄ ጀንደር አብረሽ እንደው ዲስከስ እንድናደርገው ነው የጀንደር ኢሹ አሁን እኔ እንደው እዚህ ሀገር ማንሳቱ ይሄን ነገር ተገቢ ነው ብዬ ነበረ ግን ራይት እንደሆንኩኝ በብዙ ነገሮች አንቺም ትደግፊኝ ይሆናል ለፍዬ ከልጆች ጋር ስለምትውይ ከዛ ደግሞ ሌላው የዌስተርን ካልቸር ምንድነው ለወጣቶች ቦታ ለመስጠት ነው ቸርቾቻቸው ሁሉ ሽማግሌ ነው የሞላው ለኛ ቦታ የላቸውም እና አይ ቲንክ እዚህም እንደዛ ነገር ቸርች ውስጥ አያለሁኝ ይሄ ብዙ በቃ ይሄ በተለይ ወጣቱና ይሄኛው ጀነሬሽን በጣም ጋፕ ሲኖር የአንደርስታንዲንግ ጋፕ ሲኖር በቃ አይፈልጉንም የሚል ወይም ደግሞ ለኛ ቸርች ቦታ የላትም የሚል አይነት እንትን ይሰጣቸዋል ይመስለኛል እሱ ከዌስተርን ካልቸር ጋር ይሄ ከወርሺፓችን ጀምሮ ስብከቶቻችን አለባበሶቻችን ዌስተርን አሁን ለምሳሌ ጥሩ ከሆነው መሃል እዚህ ውስጥ አሁን ማናችንም የባህል ልብስ አለበስንም ማለት የባህል ልብሱ ይመስላል እንጂ ቀርበል ወንዞ እንጂ ባይ ዘ ዌይ ይሄ ራሱ የዌስተርን ነው እዛ ጋር አይደለም ግን ኔክለስ ብቻው ነው ካልሆነ እና ጠቅሞናል ነው አሁን የኛ ካልቸርን ኤቭሪዴይ ልናረጋው የምንችለው አይነት አላበስ አይደለም በጣም ስለሚሞቅም ነጭም ስለሆነ ምናምን ኮምፎርታብል ስላልሆነ ግን ይሄኛው ጠቅሞናል ሰምሃው እንደዛ ያደረግን እስቲ የዌስተርን ካልቸር ቀድም ከጀንደር አንስቶ ወደ ወጣቶቹ ያሁኑ ትውልድ እንዴት ነው ዌስተርን ካልቸርን እንዴት ነው ሃንድል ያደረገው ያለው እንደ ስፔሲፊካሊ ያው በአገር ደረጃ ደግሞ ቤተክርስቲያን ውስጥ ገብተን የቤተክርስቲያን ወጣት ልጆችም እንዴት ነው ያራውት ያሉት እንግዲህ አሁኑ ትውልድ ስንል እሱን ራሱ ዲፋይን ማድረጉ አይ ቲንክ ኢዝ ኢምፖርታንት ማለት ምንድነው ሜጀር ፊቸሮቹ ምንድናቸው እንግዲህ እኔና አንቺን እንዳሁኑ ትውልድ ከሆነ መቆጥረው ለምሳሌ በጣም ብዙ ሚክስቸር ውስጥ እና ብዙ ኢንፍሉዌንስ መሃል ነው ያለው ከእንግዲህ ከሚሌኒያልስ ጀምሮ ያለው ጀንዚም አለ ከዛ ደግሞ አሉ የኔ ማስተማራቸው ልጆች ደግሞ ጀነሬሽን አልፋ አሉ ዴይኬር ያሉት አሉ ቤታዎቹ አሉ እና ይሄ ሁሉ ኮኤግዚስት የምናደርግበት ስፔስ ነው ወላጆቻችን ወይ ጀነክስ ነበሩ ወይ ቤቢ ቡመርስ አሁን ለምሳሌ እናቴ ጀነክስ ናት አባቴ ቤቢ ቡመር ነው ያ it's quite a mixture we have እና በዚህ ሁሉ መሃል በትራዲሽናል ኢትዮጵያዊነትና በዌስተርን እና በክርስቲያን እንግዲህ በሪሊጂየስ ወይም ስፒሪቹዋል በሆነ አፕብሪንጊንግ እና ከዛ ደግሞ ፖፑላር በሆነው ካልቸር ዌስተርን ካልቸር ስንል half of the things ቢያንስ አብዛኛው ነገር ስናወራ የምናወራው is pop culture
ሙዚቃው፣ አለባበሱ፣ ንግግሩ፣ the slangs በቃ ይሄ ዴይ ቱ ዴይ ያለው እንትን ፊሎሶፊና በእሱ እምነት የሚገለጥበት መንገድን ነው ፖፕ ካልቸር የምንለው። እና አይ ቲንክ ዌስተርን ካልቸር ከማለቅ ይልቅ እኔ እሱኛው ቋንቋ የበለጠ ሴንስ ይሰጠኛል ፖፕ ካልቸር። ለምን እንዳላችሁት ጂኦግራፊ ቤዝድ አይደለም ኤኒሞር። የትም ቦታ ላይ ታይም ቤዝድ ነው ከሆነ እንዲያውም የበለጠው ፊቸር በታይምም በስፔስም ነው ያው ባህል ዲፋይን ያደረግነው አይደለ? ግን አሁን ላይ ከሁሉም የሚበልጠው የጊዜው ኮመን የሚያደርገው እንትን ይበልጣል ከቦታ ኮመን ካረገው ይልቅ። እና ቅድም እንዳልከው እዚህ ሀገርም ያለ እዛም ያለ አንድ አይነት እድሜ ክልል ውስጥ ካሉ ተመሳሳይ ተግባብተው የመነጋገር ቴንደንሲው ይጨምራል for sure። ከዛ ደግሞ የእያንዳንዷ ጀነሬሽን ደግሞ ስፔሻል ፊቸሮች ይኖራሉ። ለምሳሌ እኔ ፓርቲኩላርሊ ያለሁበት ጀነሬሽን ማይክሮ ጀነሬሽን ተፈጥረዋል የሚሉት አለ። ዚሌኒየልስ በሚሌኒየልስ እና በጀንዚ መሀል የ97 ጀምሮ እስከ 2000 አካባቢ ተወለድ ነው። የሁለቱም ሀገር ዜጎች ነን ነው ወይ? ምክንያቱም ስልክ እኔ አይ ሪሜምበር ስልክ የሚባለው ነገር እንደዚህ ሃንድ ፎን ቤቱ ሲመጣ ትዝ ይለኛል። አት ዘ ሴም ታይም ደግሞ ዛሬ ጠዋት ለሆነ ነገር ኤአይ ዩዝ አድርጌያለሁ ሶ ከዚህኛው ጥግ እዛኛው ጥግ ድረስ ያለውን ኢቮሉሽን ሁሉ ዊትነስ አድርገናል። ያለውን ክራይሲስ ወላጆቻችን ኦብቪየስሊ ፓረንቲንግን ያሰቡት በቃ ቤተሰቦች ያደረጉትን መድገም ነው። ትንሽ አፕዴት አድርገዋል አንዳንዱን ነገር ብለው ገብተው የገጠማቸው በጣም የተለየ ነገር ነው እና ለሌላ ነገር መዘጋጀት እንዳለባቸው ስላላወቁ በመሀል የነበረውን ትርምስም ዊትነስ አድርገናል። አሁን ደግሞ እኛም ራሳችን ወይ ወላጆች ነን ወይ የሆንን ያለን ወይ እንደሌ ደግሞ እያስተማረን ከሆን ደግሞ በፍጹም በእኛ ኤጅ ማንጠብቀውን ነገር ነው ኤክስፒሪየንስ እያደረግን ያለ ነው። የ2-3 ዓመት ልዩነት እንኳን በባች ሌላ ዓለም ነው በቃ ኮምፕሊትሊ አትግባብም እንዴ ይሄን እንደዚህ ብዬ ነበር እንዴ ማስበው ብለሽ እስክትይ ድረስ ፕራዮሪቲዎቻችን ተቀይረዋል፣ ኢሹዎቻችን ተቀይረዋል፣ ፐብሊክ ሊምናወራቸው ነገሮች ማናወራቸው ተቀይረዋል። በብዙ መንገድ ያው the good and the bad አንድ ላይ እየሄደ ያለ ነገር ነው። አይ ቲንክ እኔ የሚታየኝ እንደ ትልቅ ኦፖርቹኒቲ ነው ይሄ ቱ ቢ ኦነስት። የፖፕ ካልቸር ኢንፊልትሬት ማድረጉ ያው ፔኑ የሚፈጥረው ኬኦስ የምናውቀው ሆኖ እንዳለ ምንም ነገር ሲቀላቀል መጀመሪያ የሚፈጠረው ኬኦስ ነው ሴትል ከማድረጉ በፊት እና ኬኦሱ እንዳለ ሆኖ ግን አንድ ኦፖርቹኒቲ የሚታየኝ መልሰን ይሄ በራሳችን ካልቸር ያላዳበር ነው ክሪቲካል ቲንኪንግ ግን በግዴታ መጥቶብናል። አሁን ልጆቹን እንደ በፊቱ በቃ ቢኮዝ አይ ሰድ ሶ እኛ ባህል ስለማይፈቅድ አንተ ቀሚስ አድርገህ ከቤት አትወጣም ብለን ልናሳምን አንችልም። ምክንያት ይለናል። ምክንያት ሲል ለዚህ መመለስ መቻል ይኖርብናል። ይሄንን ናቹራሊ 1000 ዓመትን ቢሰጠን ላንመጣበት እኮ እንችላለን። ግን because of the times እና how things change በጣም በቃ የቴክኖሎጂ ኢንፍሉዌንስ ምናምን ሁሉ ነገር አስገደደንና I like አንዳንዶቹን ግዴታዎች እምነታችንን የግዴታ በእውነት ላይ ቬሪፋይ አድርገን እንድንቆም ያስገድደናል። በፊት ለመስበክ ስታስቢ ለምን የሚልሽን ሰው ላይሆን ይችላል የምትሰብኪው። ምንም ካልሽሽ ይልሻል ወይ ደግሞ ነጭ ሰው ሲያወራ ሁሉ ነገር እውነት ነው ብሎ የሚቀበል ሊሆን ይችላል። አሁን ግን ሁሉንም ኦቶሪቲ ኳስችን የሚያደርገው የፖፕ ካልቸር ላይ የትኛውም ኦቶሪቲ ባይ ቨርቹ ኦፍ ኦቶሪቲ አይደለም የሚከበረው። ማንም ሰው ካንስል ሊደረግ ይችላል። the cancel culture ባለበት ሁኔታ ላይ it doesn't matter እስከዛ ድረስ ምን ነበር ይሄ ሰው ትልቅ ሰው ነው ምናምን ነው it doesn't matter እና ምን ላይ ነው የሚቆመው ስንል ነው ችግር ውስጥ የሚገባው። ያኛው ሪሌቲቭ ነው ስቲል አብሶሉት ግራውንድ የለውም ችግሩ እንጂ ሁሉንም ነገር እንዲሁ መቀበል የምትለዋን ነገር ቢያንስ ቻሌንጅ ስለሚያደርገን ግዴታችንን መፈተሽ እንድንጀምር አድርጎናል። ሶ አይ ቲንክ ይሄ ትልቅ ኦፖርቹኒቲ መስሎ ነው የሚታየኝ። እንዳልሽው በጀንደር እና አንዳንድ ለእኛ ሩቅ ናቸው ብለን ያሰብናቸው ኢሹዎች አፍንጫችን ስር ሆነው ስናገኛቸው ኦብቪየስሊ መጀመሪያው ነገር ሾክ ነው። አስደነግጠንና ምኑን ጀምረን ነው እዚህ የደረስነው ማለት መሀል ላይ ብዙ ነገር ምሳላረግ የሆነ የዘለልነው ኤፒሶድ ያለ ይመስለኛል እዚህኛው ነገር ጋርና
እንዴ what happened to like infrastructure የሶሻል አንቀላፍተን ነበር ማለት ነው። መሀል ላይ ስንነቃ እንደዚህኛው ዘለን ነው ኤግዛክትሊ እንደዛ ጀነሬሽን ዘለን በቃ የሆነ ነገር ተምታቷል ነው የሚያስብልሽ። ግን ኦኬ እንደዛም ሆነን ራሳችንን ወደድንም ጠላንም እዚህ ጋር አግኝተነዋል። ወደድንም ጠላንም የጀንደር ኢሹ የሴክሹዋሊቲ ነገር የእምነት ነገሮች በሙሉ የትም ቦታ ላይ ያለው ሌቭል ኦፍ ኢንቴንሲቲ በየሰው ልብ ውስጥ በየወጣቱ ልብ ውስጥ አለ። በደንብ ፈርመንት እያደረገ ያለ ነገር አለ። the difference እንደ ሌላው ቦታ ሶሻሊ ስለሚያስቀጣ ጠረጴዛ ላይ አልወጣም ነው። እሱን እንደ ፎልስ ሴንስ ኦፍ ሴኩሪቲ እየተቀበል ነው ከሆነ መልሰን እያጠፋን ነው። ኦልሬዲ የጠፋው ጥፋት እንዳለ ሆኖ ለማትረፍ ማድረግ የምንችለውን ነገር እያቃጠል ነው። ብዙ ጊዜ ባለማውራት ለምሳሌ ቅድም ስናወራ እንዳልኩሽ ብዙ ወላጅ ኤክስፖዝ አለማድረግ የሚያተርፍ ይመስለዋል። እንደዚህ አይነትን ኢሹ ቀድማችሁ አውሯቸው። ለምሳሌ ስለ ሴክስ አውሯቸው። እኛ ስለ ሴክስ የተማርንበት ወይም ያወራንበት እድሜና እነሱ ጋር ኢንፎርሜሽኑ የሚደርስበት እድሜ በጣም ስለሚለያይ የእነሱ ኢሹ የሆነው አሁን ላይ 7 ዓመት 8 ዓመት ልጅ ጋር መነጋገር ይኖርብሻል። ምክንያቱም ለእኛ ኮንቴክስቱ አስገድዶ የሚመጣ ነገር የለም። በቃ አንቺ ከቤት ካልወጣሽ ካልሄድሽ ወይም ስልክ አንቺ ተብሎ በጣም ሬር ፋሚሊ ነው ስልክ ያለ ምንም ሱፐርቪዥን ተትቶለት የሚኬድ የነበረው ግሮዊንግ አፕ። ኢንተርኔት ዩዝ ለማድረግ እንትን መሄድ ነበረብን መጀመሪያ ላይ ኢን ሃይ ስኩል አይ ሪሜምበር ኢንተርኔት ካፌ ሄደሽ ነው ምናምን ላይ ዩ ዶንት ሃቭ ያን ሌቭል ኦፍ ፕራይቬሲ እና እንትና እነሱ ሁሉ ባውንደሪዎች ስለነበሩ somehow የዛን ያህል ትሬት አልነበረም። አሁን ግን ለነሱ ሬሌቨንት ጥያቄ ነው። ሬሌቨንት ስለሆነም ደግሞ እኛ ቀድመን ፕሮአክቲቭሊ ዲል ማድረግ አለብን። እሱን ለማድረግ ሬዲ ስላልሆነ ወይም ስለሚያስደነግጠን ወይም ከጠራሁት ሪል ይሆናል ብለን ምንፈራ ከሆነ ግን ይቀድመናል። የሚቀድመን ብዙ ተሰልፏል ኦልሬዲ እኮ ፕሬዴተርስ አሉ በበቂ ሁኔታ ለልጆቻችን ስለ ቦዲ ሴፍቲ ያላቸውን ፕራይቬሲ ፕራይቬት ፓርትን ሴክሹዋሊቲ ምንድነው ፐርፐዙ ለምንድነው ጀንደር ሆሞሴክሹዋሊቲ እነዚህ ሁሉ ነገሮች ኢንክሉዲንግ ይሄ ምንድነው the occult በጣም ብዙ ጊዜ አድረስ ማናረገው ነገር አጋንንታዊ ነገር አስትሮሎጂ ኒው ኤጅ all the things related to that ከዮጋም ጋር ከሁሉ ነገር ጋር የተገናኙትን ነገሮች እኛ ዲል አናረግም ስንል አለ በደንብ በበቂ ሁኔታ የሚያስተምራቸዋል ስለነዚህ ነገሮች ስለ ዳርክ እኛ ካልሆነ ሌላው ሰው ሲያስተምራቸው ደግሞ በጤነኛ መንገድ አይደለም ለነሱ አስቡ አይደለም። በጣም በጉጉት ሁሉም ሰው ነው የሚፈልጋቸው። አሁን ለምሳሌ ልጆችን ብናነሳ አብዛኛው ማርኬቲንግ is directed ወደ እነሱ ምክንያቱም እነሱ ወላጁን ኢንፍሉዌንስ ማድረግ እንደሚችሉ ስለሚታወቅ ምንም ፕሮዳክት እንኳን ማርኬት ስታደርጊ ቀጥታ እነሱ በሚያዩት አይ ሌቭል ላይ ነው እንትን የምታረጊውና ሁሉ ነገር እነሱን እየፈለጋቸው ነው ለነሱ ጥቅም ግን አይደለም። አብዛኛው ነገር stacked against them ሰይጣንም አለ the world system በአጠቃላይ against እንጂ for them አይደለም። መብታቸውን የሚያስከብር ይመስላል ብዙ ነገር የሚያደርግላቸው ይመስላል human right ይመስላል self expression ይመስላል gender identity do you know በቃ be you're okay as you are ይሄ ሁሉ ኮንሰፕት በነገራችን ላይ what I think እንግዲህ በተለያየ ሶርስ ይኖረዋል ግን some of the things አሁን በተለይ በእኛ ጀነሬሽን ቲክቶክ ላይ እንዲሁ roughly for you page ብታዩ የምትሰሚያቸው ነገሮች የሚመስለኝ ኦቨር ኮሬክሽኖች ናቸው። ቤተክርስቲያን አድረስ ላላረገቻቸው ነገሮች በጤነኛ መንገድ አድረስ ባለማድረጓ ምክንያት በዚህ በኩል ያንን ፖይንት እያረገች ዓለም ይሄንን ፓርትን እኔ ሪኮግናይዝ አድርግልሃለሁ ነው አይደንቲቲን ጭፍልቅ አርጋ ከነበረ ቸርች እዚህ ጋር ኖ you matter you know ፌሚኒዝም ለምሳሌ ብታዩ ሴቶች የሚባለው እንትን በጣም ተጨፍልቁ በሁሉ ስም ስለቆየ አሁን ሊበሬት የሚያደርግ የሴቶች ነፃ አውጪ ግንባር አይነት ነገር ፍሮንት ተፈጠረ war front ግንባር exactly it's a front because of our passivity እና የኛ ኢንቮልቭ አለማድረግ actively እያንዳንዱን የህይወት አስፔክት
ሪዲም ባለማድረግ ባለመዋጀታችን እየሄድን ቴክኖሎጂውን እቃውን ተፈጥሮ ጋር ያለን ሪሌሽንሺፕ ስራ ጋር ሜሬጅን ሴክሹዋሊቲያችንን ቦዲ ማኔጅመንታችንን ብዙ ነገራችን ባለመነካካታችን ምክንያት ሌላው ሰው ክፍተት ሲያይ ገብቶ ማርኬት ያደርጋል የራሱን አጀንዳ በቃ እና አሁን ብዙ የኛ ጀነሬሽን አንዱ ፊቸር ሶሻሊ አዌር መሆኑ ነው ሶሻሊ ያሉ ፕሮብሌሞች በጣም በቃ ፖላራይዝድ የሆነ ኦፒኒየን አለው ትመደረግ አለበት ነው በጣም በቃ ጀስቲስን ይፈልጋል ብዙ ነገር ይፈልጋል right ያ ግን የኛ ክፍተት አንዱ መገለጫ ይመስለኛልና አሁንም ዝም ብሎ ወይም በጭፍት በቃ በሩን ዝጉት ስልክ ላይ የምታጠፉትን ሰዓት ቀንሱ ምናምን በማለት አይፈታም እኛ ቀድሞ አድረስ በማድረግ what is God's truth ምክንያቱም የእግዚአብሔር እውነት ከተነገረ ልጆቹን ስለያንዳንዱ ነገር ማውራት ላይ ተጠብቅብሽ ይችላል እሱ መለኪያቸው ይሆናል ግን መለኪያ ሳትሰጪ አዲስ እንትን አርገው ሲመጡ how dare you ልጆች የ6 አመት የ7 አመት ልጅ ክራሽ ምናምን ሚል ቃል ተጠቀመ ብለሽ ያገር ያለ ብቲ የበለጠ ይርቃል of course ነገራችን ላይ ክራሽ የሚለውን ቃል መጀመሪያ የሰማው ከሱ it was a very funny story ነግርሻለሁ ለለይሲ ምን መቼ ነው እሱ ነው ማቀበለው ሚድል ስኩል 14 አመት ይሆናል 14 አመት ይሰጣት ይርዳሽ oh yeah አየሽ አንቺ በጣም አዲስ ከኝ ነው በጣም exactly ትውልድ ላይ ስላለሽ እኮ definitely አሁን ልጆች እኔ ምን አለኝ አንድ ጓደኛዬ በቀጥታ ዘመዴ ነው actually እየጎተጎትኩኝ አሁን ልጁ ይበዛ 3-4 ነገር ነው እና who's your crush she crush ለዋለው አለ ለምንድን ነው ውስጡ ላስገባበት ነው ሴት ላይ ክራሽ እንዲኖረው አለኝ ይኖርኝ ምስኪና ነው በጣም እንግዲህ አሜሪካን ሀገር የሚኖሩ ሰዎች ናቸውና we are worried ይሄን ያክል worried ነው ወላጆች በተለይ የሆኑ ሰዎች ልጆች ጋር ቀረቤት ያለን ሰዎች በጣም worried because we know ለነሱ ኮመርሻል ብቻ ሳይሆን ለነሱ ካርቱን ፊልም you know ካርቱን እንኳን በነፃነት ጀኒውን የሆነ የማያዩበት አይነት ዘመን መጥቷል ያ it's ካርቱን ተብለና ተለቆልን አይደል አሁን ግን you have to watch it ቁጭ ብለሽ አንቺ መጀመሪያ ምንድነው እዛ ውስጥ የሚተላለፍላቸው ካለድሚያቸውና ሮንግ የሆነ ነገር እንዳይነግራቸው ማለት ነው አሁን ካለድሚያቸው የሚለው ነገር ራሱ አሁን ያለፈው የመጣን ይመስለኛል አሁን ለኔ ገባኝ እንዲያው ይገርምሻል the earliest engagement is always a bit በተቻለ መጠን አይነቱ ሊለይ ይችላል እሷ አሁን ባለቤቴ ነፍሰ ጡር ሆና እሷን እዚያው ውስጥ መጸለይ ጀምራ ነበር ከዚያ ጀምራ ማለት እስከዛ ድረስ መረቅ አለበት በኋላ ተወለደች ስትወለድ ጣቶቿን ይዛ እነዚህ ጣቶች እነዚህ እጆች ምንድነው የሚጨብጡት ማለት ጀመረች እናቲቱ እየጸለየች እነዚህ እግሮች የት ነው የሚሄዱት ማለት ጀመረች እና early engagement በጣም አስፈላጊ ነው በጊዜ በጧቱ ሌላው አሁን ኤፊ ያለችው ይሄ ሲደርስብን ጣጣው አደጋውን ለመከላከል ከምንሮጠው ሩጫ ይልቅ አስቀድመን እኛም ብንሄድ ደግሞ መጽሐፍ ቅዱስ ያዘናል ልጅን በሚሄድበት መንገድ ምራው የሚለው እንጂ ልጅ ከሳተ በኋላ ትልቅ ጨንገር ይዘህ መልሰው አይደለም የሚሄድበትን መንገድ ምራው ባደገም ጊዜ ከዛ ባደገ ጊዜ ከሱ ፈቀቅ አይልም እውነትሽ እና አሁን ጳውሎስም እንደሱ ነው የሚለው አባቶች ወይ በጌታ ተግሳጽና በምክር አሳድጓቸው ልጆች ብሎ ይሄን ኃላፊነት በተውነው ቁጥር ነው አደጋው እየጨመረ ከዛ አደጋው ላይ ነው መጫጫህ የመጣው እሱ ነው አሁን ለምሳሌ ይሄን ፕሮግራም መክፈት ይሻንጂ አንድ ነገር ነው ዘግይቷል አልዘገየም ሌላ ኢሹ ነው ግን ቢያንስ እንድንነጋገረው አረጋን እና እኔ ከኛ ዘንድ መጀመር አለበት ኢንጌጅመንት መኖር አለበት ሚለው ላይ በጣም